ሰላም 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 የቻናሌ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሰላም አለው። ውድ የቻናሌ ቤተሰቦች በአዲስ ቪዲዮ መጥቻለሁ። ያው ስራ እየሰራሁኝ እስቲ ከነሱ ጋር ላውራ ብዬ ነውና እስቲ እናውራ ትንሽ ልብስ አጥቤ ነውና በጣም ንፋስ አለ እና ከንፋሱ ስር ላስገባ ብዬ ነው። ደርቋል እና ውድ የሀገሬ ልጆች ከጎናችሁ አድርጉ፣ ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ እኔን ይጠቅመኛል፣ ላይክ ስታደርጉ እኔን ይጠቅመኛል። ስለዚህ ከጎናችሁ አድርጉኝ፣ አትለፉኝ እላችኋለሁ። ያው እንግዲህ ሁላችንም የመዳም ቅመሞች እኔም የመዳም ቅመም ነኝ ማለት ነው እና ሰብስክራይብ አድርጉኝ፣ ይብር ከጎናችሁ አድርጉኝ፣ አበረታቱኝ። አዲስ ነኝ እና አትለፉኝ። አዲስ ናት ያያችሁ። በቃ ንፋሱ እንዲህ ነው የሚያደርገው። እኔ ራሱ ሊወስደኝ ነው፣ ድንጋይ ኪሴ ውስጥ ከትቼ ነው እና በጣም ኃይለኛ ንፋስ አለ እና ደግሞ አየሩን በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው እና እህቶቼ ጓደኞቼ ሰብስክራይብ አርጉኝ እላችኋለሁ። እና ያ እንያያዝ፣ የምር እንያያዝ። ያው አዲስ ናት ብላችሁ ዝም አትበሉ፣ አሳድጉኝ፣ እርስ በርስ እንደግላችኋለሁ። አሁን ደግሞ ዘመኑ ጥሩ ሆኗል። ጥሩ ነገር ከተሰራበት የትኛውም ሶሻል ሚዲያ ጥሩ ነገር ይገኝበታል እና ከጎናችሁ አርጉኝ፣ ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ሼርም አርጉኝ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉኝ ቪዲዮ እና ደግሞ ቪዲዮን ሼር ስታደርጉ ማለት ነው ቤተሰብ ምንድነው እሱ ስታዩት ማለት ነው ቪዲዮ ብትችሉ ሙሉን ብታዩልኝ በጣም ነው እየነፈሰ ያለው እና ቤተሰብ ዛሬ አየሩ በጣም ነው ደስ የሚለው በእውነት ያነ ሙቀቱ ቀንሷል። ዛሬ እንትን አለ ንፋስ አለ ምናምን ደስ ይላል እና ግን ውስጥ የሆነ ያቡቃል እና ቤተሰብ እንግዲህ እንዳትረሱኝ እንዳልኳችሁ እሺ። እና አብረን ተኩሳለን እሺ። ብቻዬን በጣም ብዙ ነው ልብሱ፣ ታግዙኛላችሁ። እያወራን የወዳችን እያወጋን ሻያችን አፍልተን እየጠጣን ሻይ እየጠጡ ካውያ ይዞ መተኮስ ጌታ ሆይ ጌታ ሆይ አስቲ እያልኩ ነው። ንፋስ ስላለ ግቢ ቆሽሿል። ቆልጥ ጠቆ መሰለኝ እንደውም አንድ ቀን እኔ ጋር አንድ ቀን ደግሞ እናንተ ጋር እንተጋገዛለን፣ ስራም እንተጋገዛለን፣ ሰብስክራይብ ማድረግ እንተጋገዛለን፣ እንዲሁም ደግሞ ሼር ማድረግ እንተጋገዛለን እና ውድ የቻናሌ ቤተሰቦች ቆንጆ ቆንጆ ኮሜንት እጠብቃለሁ። ኮሜንት አድርጉልኝ ኮሜንት መስጫ ላይ ማለት ነው እና አበረታቱኝ። የምሬ ነው እና አዲስ ናት ብላችሁ አትናቁኝ። አንድ ቀን አድጌ ኩርኩም አናታችሁ እንዳልኩረኩማችሁ ግን ካሳደጋችሁ እንዳልኳችሁ ላይክ ካረጋችሁ ሼር ካረጋችሁልኝ ቪዲዮ ምንም ችግር የለውም። አላረጋችሁም አድጌ ራሱ ማለት ነው እንደውም ስባችኋለሁ ወደ ራሴ ሞር ወይኔ ንፋሱ እንዲህ እያደረገኝ ነው። ብቶ ይሻለኛል መሰለኝ እስቲ እና እንደዛ እላችኋለሁ። ያው ዛሬ የግቢ መጥረጊያ ቀን ነው፣ ግቢ የሚጠረግበት ቀን ነው። እንዴት ነው ላስታውቅ እንዴ ብሩሽ ማታ እናረግ አምላኬ ሆይ እስቲ ፎቶ የሚያነሳኝ ቢኖር እንጀራዬ ውዴ ጧትና ማታማ አትለይ። በየደቂቃው በየሰከንዱ ከኔ ጋር ያለሽ መጥረጊያዬ ግን አርግተሽብኛል። እቀይርሻለሁ በቅርቡ። ወይኔ ምን ያደርጋል ቅቤ ለመላጣ
አሁን የኔ ቤት ቢሆን እንደዚህ ድክም ስለኝ እንደዚህ እተኛ ነበር። አይቀርም አንድ ቀን ፈጣሪ ካለ እግዚአብሔር ካለ ይሄን ፋስ እየወሰደ እና ቤተሰብ እንዴት ነው ስራዬ? ብሩሽ አያያዜ እንዴት ነው? ያምጣ እንዴት ይሞቃል? እንዴት ይሞቃል? ውስጡ የምር ውስጡ ንፋስ አለ፣ ግን በጣም ነው የሚያቡቀው። በጣም ያቡቃል። ሙቀት አለ ውስጡ፣ ንፋስም አለ ሙቀትም አለ። ጨርሰናል። እንግዲህ ወደ ሌላ ስራችን ወደ ሌላ ስራ ይገባለሁ። እየጠበቀኝ ነው። ነይ ነይ እያለኝ ነው።